በጧት ደውለሽ ካልመጣ ያልሽ አንድ ናታን ግድ ማወቅ ያለበት ጉዳይ አለ። ስለሱ ላዋራው ነው የመጣሁት። እንዴ ናት? የተኛ መስሎኝ ነበር እኮ። ለካ አንተ ስፖርት እየሰራ ነው እንዴ? እኛ እኮ ተነስተህ እስክትሰራልን ድረስ ዕቃ ቀራርበን እየጠበቅን ነበረ። እንደማየው ከሆነ ግን አንተ በጧት ወጥተህ እየተመለስክ ነው። እንዳልቀሰቀሳችሁ ብዬ እኮ ነው በጠዋት ቀስ ብዬ ወጣሁት። መነጋገር አለብን። ምን? የምን ንግግር ነው? አይ እዚህ መውረድ አልችልም። እሺ ሻወር ወስጄ እስከመጣ ቤዛ ክፍል ጠብቂ። እሺ ሄሎ አቤላ፣ ምንድነው እስካሁን ሳትደውል? እንገናኛለን ተባብለናል ነበር። አረ አንተ አጎቴ ማታ ተናዶ ሲጮህብኝ ነው ያመሸው። ቆይ እንደተገናኛችሁ ግን በምን አወቀ? መገናኘታችንን አወቀ? ይገርማል። ደግሞ ቢያውቅስ እና ምን ይሁን? አንተ ቆይ ምን እያልክ ነው? ቢያውቅስ ምናምን ትላለህ እንዴ? እኔ እንዳገናኛችሁ ቢያውቅ ምን እንደሚፈጠር አስበው። አው በእናትህ እየሆነ ያለው ነገር እኔ በጣም ነው እየጨነቀኝ ያለው። እባክህ ዝም ብለህ አትንቦቅ። እና ዛሬስ እንዴት ነው? ያቺን ቆንጂ ልጅ ደውለህ አጠራልኝ? አንተ ያማ እንዴ? አሁን ምን እያልኩ ነው እንደዚህ የምትለኝ? በቃ ቻው እባክህ። አተቆይ እንዳዘጉ። ቻው በቃ። እሺ ያው መጥቻለሁ። ምንድን ነው ታናግረኝ የፈለግሽው? እንዴት ነህ ናታን? እየተጽናና ነው? ደህና ነኝ። ምን ሆናለሁ? በተፈጠረው ነገር በጣም አዝኛለሁ። እሱን ልነግሪኝ ነው እዚህ ድረስ የመጣሽው? አይ እንደዛ አይደለም። ስለሌላ አስፈላጊ ነገር ልነግርህ ነው የመጣሁት። ስላንተና ስለ ያፌት የምነግርህ ነገር አለኝ።